ክቡራትና ክቡራን እንዴት አላችሁ? ይህ ሳምንታዊው የኑንም ከር ዝግጅታችን ነው በኢሳት ቴሌቪዥን። እንግዲህ እንደምታውቁት በዚህ የኑንም ከር ቆይታችን አካታች የተባለውን ሀገራዊ ምክክር መነሻ አድርገን ይህ ምክክር በመጣበት መንገድ ሁሉ ብዙ የተሰጡበት አስተያየቶች፣ ብዙ ውጣ ውረዶች፣ ብዙ አስቸጋሪ ሁኔታዎች የተነሱበት ቢሆንም እስከናለበት ችግር ግን እንዴት ለውጤት እናብቃው በሚለው ጉዳይ ላይ ሂደቱን የተሳካና ቀላል ለማድረግ ታስቦ የተዘጋጀ ፕሮግራም ነው። በዚህ ላይ እንግዲህ በርካታ እንግዶች መጥተው ሂደቱን ውጤታማ ለማድረግና ኢትዮጵያ የምትፈልገው ቦታ ላይ የምትደርስበት መንገድ ሆኖ እንዲገኝ ስራዎችን እየሰራን ቆይተናል። ዛሬም እንግዲህ እንዲሁ በዚሁ መንገድ እንቀጥላለን። የምትነጋገር ኢትዮጵያ፣ የምትደማመጥ ኢትዮጵያ ለመግባባት አያዳግታትም ብለን በጽኑ እናምናለን። ታዲያ ዛሬም ይህንኑ ዋና ጉዳያችንን መነሻ አድርገን ከእምነት አንጻር በተለይ ይህንን ምክክር ለማሳካት የእምነት ተቋማት ምን አይነት ሂደትን መከተል አለባቸው የሚለውን ከዚህ ቀደም በተለያዩ ጊዜያቶች የእምነት አባቶችን አምጥተን አነጋግረናቸዋል። ዛሬ ደግሞ ከሰላም ግንባታና ከግጭት አፈታት ጋር የተያያዙ ስራዎችን የሰሩት በዚህ ላይ ምሁር የሆኑትን ሰው ጋብዘንላችሁ በዚህ ደረጃ የእምነት ተቋማት የትኛውን አካሄድ ሄደው ይህንን ምክክር ውጤታማ ማድረግ ይችላሉ የሚለውን ጉዳይ መመልከት ፈልገናል። ይህንን ስናነሳ ደግሞ ወቅታዊ ሆኖ የተመለከትነውንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ችግር እንደ ማሳያ አድርገን ልንወስደው እንችላለን ወይ የሚለውንም ጥያቄ እንደዚሁ ለመመለስ እንሞክራለን። በተለያዩ የአገራት የምክክር ሂደት ውስጥ እንግዲህ የእምነት ተቋማቶች አንዳንድ ጊዜም የእምነት አባቶች ጉልህ ሚና እንደነበራቸው ይታወቃልና በዚህ ደረጃ መንገራገጮች እንዲፈጠሩ የሚደረግ ከሆነ ባለመሳካት ምናልባት እንግዲህ የሚጠናቀቅ ከሆነ አይበለውና እዚህ ጋራ ማን ኃላፊነቱንስ ሊወስድ ይገባል የሚለውንም ነው አብረን ማየት የምንፈልገው። የእምነት ተቋማቶች ራሳቸውን ችለው በሉዓላዊነት ቆመው ይህንን የምክክር ሂደት ስኬታማ ለማድረግ ከእንደዚህ አይነቶች ጣልቃ ገብነትና ጫና እንዴት ራሳቸውን ነፃ ማድረግ አለባቸውንም የሚለውን እናያለን። እንዲህ ከሆነ ተቋማቱ ለምክክሩ ሊያበረክቱት የሚገባቸውን አስተዋጽኦም እንዳያደርጉ ይገታልና እንዴት ይህን ጊዜ ማለፍ ይቻላል የሚለውንም ነው መመልከት የምንፈልገው። ቆይታችሁን ከኛ ጋር ስለምታደርጉ እጅግ አድርገን እናመሰግናችኋለን። ሁልጊዜም እንደምንላችሁ እዚህ ዝግጅት ላይ የምንጋብዛቸው እንግዶቻችን ማወቃቸውን አውቀን ነው የምንጠራቸው። ስለዚህም የሚያሟግት ነገር ቢኖረን እንኳን ሙግታችን በእጅግ በጣም ታላቅ አክብሮት የሚከወን ይሆናል። እንግዲህ ላስተዋውቃችሁ ዶክተር ገለታ ሲሜሶ ይባላሉ። የሰላም ግንባታ እና ግጭት አፈታት ባለሙያ ናቸው። ዶክተር ገለታ ጥሪያችንን አክብረው ስለመጡ እጅግ አድርጌ አመሰግኖታለሁ። የማመሰግናለሁ ስለጠራችሁ። እንግዲህ በቆይታችን ወቅት ያልናቸውን ጉዳዮች እንመለከታለን። ምናልባት አጠያየቄ ምቾት ከነሳዎት ወይም ይሄ ጥያቄ ለኔ መቅረብ የለበትም ብለው ካሰቡ ያለምንም ቅድመ ሁኔታ ሊያስቆሙኝ ይችላሉ። በድጋሚ ስለመጡ በጣም አመሰግኖታለሁ። ክቡራትና ክቡራን እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ ግብዣዬ ነው። ሰላም ሰይፉ ነኝ። እስኪ ለኢትዮጵያ ወቅታዊ ችግር ሃይማኖታዊ መፍትሄ አለ ወይ ከሚለው እንነሳ። ዶክተር ገለታ። አዎ አለ ብዬ ነው ማምነው። ለኢትዮጵያ ወቅታዊ ችግር ሳይሆን ለየትኛውም ችግር ከሃይማኖት ከእግዚአብሔር መፍትሄ አለ ብዬ ማምን ሰው ነኝ። እንግዲህ ስለ ሃይማኖቱ ስናወራ ምናልባት እምነትና ኢንስቲትዩሽን የሚለው ምናልባት በኋላ ስንወያይ እንመጣበታለን። ግን የመጀመሪያው መልሴ አዎ ሁሌም መፍትሄ አለ። ለዚህ ብቻ አይደለም፣ ለየትኛው ደግሞ ኢትዮጵያ ለዚህ ጥሩ ምስክር ሀገር ትመስለኛለች። በጣም ብዙ ችግሮችን በጸሎት ብቻ ያለፈች ሀገር ነች። በጣም ብዙ መከራ ያሳለፍን፣ ብዙ ተግዳሮት ያሳለፍን ግን የሚጸልዩ ሰዎች ያሉባት ሀገር ናት እና ከዚህ በላይ ምን ማስረጃ እንፈልጋለን? አለ የሚሉኝ ከሆነ እንግዲህ አለ በሚለው ምላሹ ከጸኑልኝ በጣም 96-98 ከመቶ አካባቢ አማኝ ሕዝብ ያለበት ሀገር ናት ትባላለች ኢትዮጵያ። እምነት ከኖረ ደግሞ የትኛውም እምነት አሉታዊና መጥፎ ነገሮችን እያስተማረ ያሳድጋል ብለን ልንል አንችልም። እንደዛ ሆነን የመጣን ከሆነና በዛ ደረጃ አማኝነታችን እውቅና ከተሰጠው እንደተባለውም ደግሞ ሃይማኖታዊ መፍትሄ የሚኖረን ከሆነ ዛሬ ያለችው ኢትዮጵያ እንዴት እጃችን ላይ ወደቀች? ከባድ ጥያቄ ነው። ሰላም ውስብስብ ነው። እንደው እንደ ቀልድ በዚህ ምክንያት ብዬ በጣም እንደሚያቅሰው ለመናገር አልሞክርም። ግን የሚመስሉኝን ያየኋቸውን ጥቂትም ቢሆን ጥናቶች የተሰሩባቸውን ሌሎች ሰዎች የሰሯቸውን ጥቂት የተካፈልኩባቸውን በመነሳት ለመናገር ሞክራለሁ።
እውነት ነው። ኢትዮጵያ ህዝብ በዓለም ላይ በጣም ሃይማኖተኛ ከሚባል ማህበረሰብ ውስጥ ነው። ምክንያቱም የመጨረሻ ሴንሰስ ሪፖርታችን እንደሚያሳየው 97.3% ኢትዮጵያዊ ወይ ክርስቲያን ነው ወይ ሙስሊም ነው እና የቀረው ከ3% በታች ነው እምነት የለኝም ያለ እና ይሄን ስናይ ኦልሞስት ሁሉ ማለት ነው። ኦኬ ይሄ ከሆነ ሰው አማኝ የሆነ እምነት ደግሞ በጎ ነገር ነው የሚያስተምረው ይያልን እንዴት ሆኖ ነው አሁን ያለንበት? ምክንያቱም ልንክደው ማንችለው በጎነት የጠፋብን ህዝብ እየመሰልን መተናል። እንዴት ነው የሆነው ሲባል ጉዳዩ ያለው ከእምነቱ ነው ወይስ እኛ እምነታችንን በሚገባ ካለመያዛችን ነው? በተለያየ ደረጃ ማለት ነው። እንግዲህ ላለፉት ዓመታት የሄድንባቸው መንገዶች ውጤት እኮ ነው አሁን የሚያሳየን። አንዳንድ ጊዜ ምናልባት ይሄ ምሳሌ በትንሹ ይረዳን እንደሆን አይተሽ እንደሆን ቤት ውስጥ አንዳንዴ ውሻ እናሳድግና በኋላ ላይ እኛው ላይ ይመለስብናል። አንዳንድ እንደሱ አይነት አለና እስካሁን እንግዲህ ስንሰራ የቆየነው ነገር አሁን ባክፋየር እያደረገ ያለበት ጊዜ ነው። ለምንድን ነው እንደሱ የሆነው? እንግዲህ በግልጽ ልናይ የምንችለው አንዱ አስተምህሯችን ጤነኛ አይደለም ማለት ነው። ማለት የእምነት ተቋማት አሉ፣ የሃይማኖት መምህራን አሉ፣ አማኞችም አሉ። ይሄ ሁሉ እያለ ከተወሰነ ጊዜ በፊት ፈሪሃ እግዚአብሔር የነገሰባት ሀገር፣ መከባበር የነገሰባት ሀገር እነዛ እሴቶቻችን እየተሸረሸሩ ከመጡ በህዝቡ ውስጥ የተከለው ነገር ጤነኛ አይደለም ማለት ነው። አንዱ ጉዳይ እሱ ነው። ሌላው እየሄድንበት ያለነው ማህበራዊና ፖለቲካዊ ዘውግም ከዛ ውጭም ሊሆን አይችልም። ያው በተለያየ ምክንያት መከፋፈልን ፎከስ እያደረገ ያን እያሳየ ያለ ነገር ሃይማኖት አንዱ የሚያስተሳስር ገመድ ነው፣ ዩኒፋይንግ ፋክተር ነው እና በብዙ ተግዳሮት ውስጥ ነው የሚያልፈው ማለት ነው። ሌሎቹ ነገሮች በሙሉ አዘርዋይስ እየተናገሩ ባሉበት ይሄኛው ደግሞ የለም እንደዚህ እንሁን እያለ ሲሄድ መላተሞች አሉ ማለት ነው። እሱንም ያሳያል። የሞራል ኢፎች አሉ። የእምነት ተቋማት አንዱ የሚታወቁበት ከማንም ይልቅ የሞራል ልዕልና ማዕከላት በመሆን ነው እና እሱም አንዱ ችግራችን ነው። መንግስት በአደባባይ የተናገረው ኢትዮጵያ ውስጥ ለምሳሌ አንዱን ብቻ እንኳን መዝዤ ባወጣ የሙስና ችግር ሆኖ ሙስናን የሚያጣራ ኮሚቴ በሀገር አቀፍ ደረጃ ወይም ያን የሚከታተል አካል እስከ መሰየም ተደርሷል። ይሄ ምንድነው የሚያሳየው? የእምነት ተቋማት ስራቸውን አልሰሩም ማለት ነው። ያን ለምንድን ነው ያልሰሩት የሚለው ቅድም እንዳልኩት እንደው ዝም ብዬ በግርድፉ አንስቼ ልድፍ ማድረግ አልፈልግም። ልክም አይሆን እንደዛ ማድረግ ግን የሚያሳየን ነገር አልተሰራም። ያልተሰሩ የቤት ስራዎች አሉ ለዚህ ሀገር ውስጥ። ይሄን ነው የሚያሳየው። መዳን እንችላለን፣ ማገገም እንችላለን ወይስ ይሄ የተበከለ ነው ብለን ሌላ ትውልድ ነው መጠበቅ የምንችለው ወይስ ምን ተርፍበት እድል ይኖር ይሆን? እኔ ሁሌም ታጋይ ነኝ። ባህሪ እንደሱ ነው እና አንተርፍም ብዬ ጨለምተኛ አስተሳሰብ መስጠት አልችልም። ከባድ ርቀት መተናል፣ ግን ደግሞ ከበረታን ያን ርቀት ጠምዝዘን እንመለሳለን፣ ሪቨርት እናደርገዋለን። ነጮቹ እንደሚሉት ዋጋ ሊያስከፍለን ይችላል፣ መስዋዕትነት ሊያስከፍለን ይችላል። መስዋዕትነት ስል የግድ መሞት ምናምን አይደለም። የምንተዋቸው እሴቶች፣ የምንጥላቸው ጉዳዮች የግድ የለመድናቸው ተስማምተውን እየኖርንባቸው ያሉ ነገሮችን መተውና አዲስ እሴቶች መትከል፣ አዲስ አመለካከቶች መትከል ሊጠበቅብን ይችላል። የግድ ነው። ምክንያቱም ያለፉት እየሰሩልን አይደሉም። አዲሱ ትውልድ አሁን መስራት ከጀመርን አዲስ ትውልድ ብንጠብቅ አሁን ያለው እየሰራ ካልሆነ እኮ መቼም ብልቅ ብሎ ከሜዳ የሚወጣ ትውልድ የለም። በዚሁ ሲስተም ውስጥ የሚያልፍ ነውና ያለው ዛሬ ያልጀመርነው መንገድ ለነገ ትውልዳችን የሚሆን ነገር የለውም። ስለዚህ እኔ ተስፋ አለን ወይ? አዎ ተስፋ አለን። ለብዙ ሰዎች ይሄ ንግግሬ ብለህ ነው የሚያሳይ ሊሆን ይችላል፣ ግን ስቲል አለን። ምክንያቱም የምናወራውም ስለ እምነት ነው። እኔም አማኝ ነኝ፣ ከትምህርቴም ባሻገር አማኝ ነኝ፣ በእግዚአብሔር አምናለሁ። እና እግዚአብሔር አንዱ የሚታወቀው ነገር በጣም ደስ የሚለው የማይቻል ነገርን በመቻል
ለዛ ነው እግዚአብሔር የተባለው። የትኛውም አምላክ ሰው አምላክን የሚያመልከው ከሱ በላይ ስለሆነ ነው። ስለዚህ በእኛ ችሎታ ላይ ኖር ይችላል፣ ግን እግዚአብሔር አለ። እንግዲህ ሲሾም ያልበላ ሲሻር ይቆጨዋልን ሲተረት እየሰማን አድገን ሙሰኛ ለመሆን ያስቸግራል በተሾሙበት ወንበር ላይ ሲቀመጥና እርማትና ማስተካከያችን እንደ ማህበረሰብም ጭምር የሚሆን ይመስለኛል። የእምነት ሰዎች ለምክክሩ አሁን እንግዲህ በጣም ብዙ አስተያየቶች ናቸው ይህ ብሔራዊ ምክክር ላይ የሚነሳው። በተለይ ደግሞ ዛሬ ላይ ሆነን አሁን ባለንበት ሰሞን ላይ ሆነን ደግሞ ስናወራው በጣም ቧልት ሊመስል ሁሉ ይችላል። ባለፉት ጊዜያቶች ላይ ደጋግመን የምናነጋግራቸው ሰዎች ጥቂት የማይባሉት እውነት ነው የሚል ጥርጣሬ በጣም ብዙ አላቸው። እንዳልኩት ግን እንደ ዝግጅት ክፍል ከነ ችግሩ እንዴት እንደግፈው ወደሚል ነገር እንዴት እንሂድ ነው ለማለት እየሞከርን የነበረውና በዚህ ሰሞን ላይ ደግሞ ይበልጥ ቧልት ሊመስል ቢችልም ይህን ምለው ለምንድን ነው የእምነት ተቋማቶች ኢትዮጵያን ሰላም አድርጎ ለማስቀጠል ትልቅ አቅም እንዳላቸው በፍጹም የሚካድ አይደለምና በዚህ ጊዜ ቀልድ ሊመስል ቢችልም የእምነት ሰዎች ግን አሁን እናደርገዋለን እያልን ላለነው ምክክር ሚና ሊያበረክቱ ይችላሉ። በእርግጥ በዛ ቁመና ላይ መሆን ይችላሉ። በሚገባ አንድ ነገር መለየት ያለብን ይመስለኛል። ምንድነው የምንለየው? እውነት ነው ይሄ ሰሞን ለኛ በጣም ፈተና ውስጥ የገባንበት ሰሞን ነው። እንደ ህዝብ በጣም ሲሪየስ ፈተና ውስጥ ግን ፈተና ውስጥ ገባን ማለት ሙሉ ለሙሉ ማንረባ ሆነናል ማለት አይደለም። እነዚህ ፈተናዎች ሁሌም የትኛውን ፈተና እኮ ሰውን ሰርቶ ያልፋል፣ ተቋምንም ሰርቶት ያልፋል፣ ሀገርንም ሰርቶ ያልፋል። በሆነ እክል ውስጥ ስታልፊ ነው ለዛ እክል ነገ ተመልሶ ቢመጣ እንዴት አድርጌ ልወጣው የሚል ሪሜዲያል የሆነ መድኃኒት የሆነ ነገር አዘጋጅተሽ የምታልፊው። ስለዚህ አሁን የገባንበት ፈተና ለእምነትና የእምነት ተቋማት ወይም የእምነት አባቶች ደካማነት ማሳያ አይደለም። ይሄን መርሳት የለብንም። የስ በፈተና ውስጥ እያለፉ ነው፣ ግን ደካማ ስለሆኑ አይደለም። በቃ ሰዎች ስለሆንን ነው። የማይጠበቅ ነበር። አዎ የማይጠበቅ ነበር፣ ግን መርሳት የለብንም። መላእክት አይደሉም። የሃይማኖት አባቶች ሰዎች ናቸው። ይሄ ገጠማቸው እና እንዳይብስባቸው ልናግዛቸው፣ ልንረዳቸው፣ ልንጸልይላቸው ይገባል በምንችለው ሁሉ። ከዚህ ሲያልፍ ግን እንዴት ነው ኮንትሪቢዩት ሊያዋጡ የሚችሉት ለዚህ ጉዳይ? የሃይማኖት ተቋማት በእንግሊዝኛ ሶፍት ፓወር ይባላል። ሶፍት ፓወር አላቸው። ሰው ወደ ሃይማኖትና ሃይማኖት ተቋም ሲሄድ እኮ በፈቃዱ ነው ሄዶ የሚገዛው። እዛ ቤተክርስቲያንም ይሁን መስጊድ ሄዶ ሰው ቤተክርስቲያን ያዘዘችውን ሲፈጽም ቤተክርስቲያን ስለምትከፍለው አሊያም ስለምትገለው ወይም ስለምታስረው አይደለም፣ ለቤተክርስቲያን ለመገዛት ስለወሰነ ነው። ይሄ ነው ሶፍት ፓወር የሚባለው። ለቤተክርስቲያን ሲገዛ ሲምቦሊካሊ በተምሳሌትነት ደግሞ በዛ ቤተክርስቲያን ወይም በሃይማኖት ተቋም ጀነራል ውስጥ ያሉ መምህራንና የሃይማኖት አባቶችን እናንተን አከብራለሁ፣ እናንተ የምትሉን ነገር ትክክል ነው ብዬ አምናለሁ፣ የምገዛው ለእናንተ አስተምህሮ ነው ብሎ ነው የሚሄደው። ስለዚህ በአንድ መልኩ አሁን የገቡበትን ለብቻው እንያዘው። በቃ ይሄ የቤት ስራችን ነው፣ እንደ ሀገር የቤተ ክርስቲያን የቤት ስራ ነው። ይሄ ማለት ግን ቤተ ክርስቲያን ቦታዋን አታለች ማለት አይደለም። እርግጠኛ ሆኜ የምነግርሽ እንወጣዋለን፣ ግን ብልህን ነው ብዙ ዋጋ ሳንከፍል ለመወጣት ሬዲ ነው ሁላችንም እንጂ እንወጣዋለን። ስለዚህ ይሄ ዛሬ ላይ ችግር ውስጥ መግባታችን በሌላ ምሳሌ ልንገርሽ። ሁላችን ሲያመን ሐኪም ቤት እንሄዳለን አይደል? ሐኪሞች ያክሙናል እና ዩዥዋሊ እንድናለን፣ እግዚአብሔር ተጨምሮበት። ሐኪሞቹ እኮ ጤነኛ ስለሆኑ አይደለም የሚያክሙን። አንዳንዱ እኮ ክሮኒክ የሆነ በጣም የማይፈወስ በሽታ እንዳለበት እያወቀ እስካለው ድረስ ብሎ ያከማል። እንዲህ አይነት አመለካከትን ማዳበር ያለብን ይመስላል። ቤተክርስቲያን አሁን አስተዳደራዊ መዋቅራዊ ችግር ውስጥ ገብታለች። ይሄ ማለት ግን ሞራልና የእንትን ኢንቴግሪቲዋን አጣለች ማለት አይደለም። ይሄ ተለይቶ መታወቅ አለበት። ሌሎችም የሃይማኖት ተቋማት ዛሬ ይሄን እናልፋለን፣ ነገ ሌላ አይነት ይገጥመናል። ስለዚህ ቧልትም መምሰል የለበትም። ለያይተን ማሰብ መቻል አለብን። ስቲል ሰው እየሄደ እኮ ነው ወደ ቤተክርስቲያን፣ አልተዋትም። ስቲል
መደማመጥ አለ ችግሩ እያለ ከችግሩ ጋር ተፋጠው እያለ ማለት ነው። ስለዚህ እነዛን ድንገት የተነሳ ነገር ዘላቂ የሆነ ቤተክርስቲያን ማናት የሃይማኖት ተቋም ማን ነው? እኔ ክርስቲያን ስለሆንኩኝ ለቤተክርስቲያን እንዳጋጣሚ የፕሮቴስታንት እምነት ተከታይ የመካኒስት ቤተክርስቲያን ነው ማመልከው። ግን የቤተክርስቲያን የትኛው ኦርቶዶክስ ትሁን ካቶሊክ ትሁን ፕሮቴስታንት ትሁን የቤተክርስቲያን ማንነት የሚመጣው ከሰጪው ነው ከክርስቶስ ነው። ስለዚህ ውስጥ ያለን ሰዎች የተለያየ ችግር ሊገጥመን ይችላል። የቤተክርስቲያን ኦቶሪቲ ግን ከዛ ነው ማለት የሚያደርገው። ያንን ይዘው ከሄዱ አገልጋዮቹ፣ አስተማሪዎች፣ መምህራኑ በጣም ያዋጣሉ። ሰው ነው እጃቸው ላይ ያለው። ስለዚህ ለሀገራዊ ውይይቱ በጣም ኮንትሪቢዩት ያደርጋሉ ብዬ አምናለሁ። እምነትና የእምነት ተቋም ትስስራቸው እንዴት ነው? እንግዲህ በተቋም የሚመሩ እምነቶች አሉ። ኢንስቲቱሽናላይዝድ ሪሊጅን የሚባለው ማለት ነው። ለምሳሌ እንደ ክርስትና አይነት፣ እስልምና፣ እንደ ቡድሂዝም ምናምን ተቋማዊ ገጽታ አላቸው። በአንጻሩ ደግሞ ነን ኢንስቲቱሽናል የሚባሉ በጣም መንፈሳዊነት ላይ ያተኮሩ ደግሞ አይነት እምነቶች ደግሞ አሉ። ስለዚህ አሁን ተቋማዊ የእምነትን ወይም ይሄ ኢንስቲቱሽናል ሪሊጅንን የሚከተሉት ላይ ነው የምናተኩረው። አሁን ካነሳሽው አንፃር ዋነኛው ጉዳይ እነዚህ ተቋማት ዓላማቸው የፈጣሪን ሚና መጫወት ሳይሆን ብዙዎቹ በተቋማት የሚመሩ እምነቶች ወይም ተቋማዊ ገጽታ ያላቸው እምነቶች የእምነት መጽሐፍም አላቸው። ቅዱሳን መጽሐፍት አሏቸው። እንደ መጽሐፍ ቅዱስ፣ እንደ ቅዱስ ቁርአን የመሳሰሉት መጽሐፍት አሏቸው። ስለዚህ በዛ መጽሐፍ ላይ የተጻፉትን ጉዳዮች አስፈጻሚ አካላት አጌን መጽሐፉ ላይ በተጻፈው መሰረት እንትናቸው ዋነኛው እንትናቸው እሱ ነው ሚናቸው። እንግዲህ ያን በሚያደርጉበት ጊዜ ደግሞ ምድር ላይ ነው እና ያሉት ምድር ላይ ለሚኖሩበት ማህበረሰብ የመንግስትን ሪኳየርመንት ከማሟላት ከመሳሰሉት ነገሮች አንፃር ደግሞ የምድሩንም ሕግ ማሟላት ይኖርባቸዋል። እንግዲህ በዚህ ሁለቱ መካከል ያሉ መፋተጎች መኖራቸው አይቀርም። ያንን አስማምቶ የመሄድ ኃላፊነት ደግሞ እዛው እስከሚያገለግሉ ሰዎች ይጠበቃል እንጂ በዋነኛነት በሰውና በፈጣሪ መካከል ገብተው ሚዲየት የሚያደርጉ አይደሉም። እንደ ተቋም ይሄ ነው። እንግዲህ ቀደም ሲል ወዳሏትም ነገር ወስዶትና ይህንንም የሚነካ ጥያቄ አስከትላለሁ። ለዛ ነው ያነሳሁት ይህን ጥያቄ። ካለፉ ችግሮች በፈተና ሁሉ የሚመጣል ግን ይታለፋል ብለዋል። በተለይ በክርስትና ውስጥ ተደጋጋሚ ፈተናዎች ነበሩ አይደለ? የኒቂያ ጉባኤን ጨምሮ ብዙ በርካታ ጉባኤዎች የተደረጉት ችግር ስለመጡ ነው። ከዛ ግን አንዱ ችግር ሌላኛው ጉባኤ ላይ የተደገመ አይደለም። ሌላ ችግር ነው የሚመጣው። ልክ እርስዎ እንዳሉት ሌላ ችግር ሊመጣብን ይችላል ወደፊትም። ግን ከችግሩ እየታረሙ መፍትሄ እያበጁ ነው የመጡት። ስለዚህ ያ ችግር መልሶ አልመጣም። አሁን ባለንበት ላይ ግን የግድ መንፈሳውያን ላይ ሆኑ ይችላሉ ከዛ ችግር የማይማሩት። ከችግር የማይማሩ ሰዎች ከኖሩ እነዚህ የፈተና ውጤቶች እኛን እንደ ልምድ ነው አይደል የምንወስደው? የዛሬ ጥፋት የነገ ልምድ ነው። እሱን እንድናደርግ እድል አልሰጥም። እርስዎ ከዛ ነገር ተምረው ሊያርሙ ቢሞክሩ፣ እኔ ግን ያንን የምቃወም ከሆነ ማጣጣምና አገርን ሰላም ማድረግ ይቻላል? ከፈተና በሚማሩና በማይማሩ ሰዎች መሃል ሰላምን ለማምጣት እንግዲህ ምንድነው አሁንም እንደገና እየተነጋገርን ያለው ነው። ባብላጫው ከረንትሊ ስለገባንበት ቀውስ ነውና እንደ ሀገር ይሄ ችግር ሲያስተምረን ተቋሙ አሁን እዚህ ጋር ይመጣል። ቅድም እንዳልኩሽ መጽሐፉ የሚለውን ለማስፈጸም ነው የሚቆመው። ኦኬ፣ ከመጽሐፉ የወጣ ነገር ስለመጣ አይተናል። ሰዎች ስለሆነን ሁሉ ነገር ለመጽሐፍ ቅዱሱ ስለሌለ እንዴት አድርጎ ለዛሬ እንደሚሆን መጽሐፍ ቅዱሳዊ የሆነ መፍትሄ እንስጥ ተብሎ ይሰጣል፣ አይቀርም። ልክ ኒቂያ ቅድም እንዳነሳሽው የኒቂያም ሌሎችም ጊዜ የሌላ ላይ የካልሴዶን የሚባል እንደዚህ ችግሮች መጥተው መፍትሄዎች ወጥተዋል። መጽሐፍ ቅዱስም ላይ እንደዚሁ አለ። የሐዋርያት ሥራ ምዕራፍ 15 ላይ እንደዚህ ይሄንን ከዚህ አልማርም የሚል ሰው የመጀመሪያ የሚሆነው ብዬ የማስበው በታሪክ የምናውቀው ከዚህ ኢንስቲትዩሽናል ማዕቀፍ ውስጥ ይወጣል።
የሚነገርሽን ካልሰማሽ በዛ በሚነገረውና ቤተክርስቲያንም ይሁን መስጊድም ይሁን ማንም ተቋም ሃይማኖታዊ ተቋሙ የሚሰጠው ሪዞሉሽን ማክበር ካልቻለ የዛ አባል አይደለም። ስለዚህ አሁን ጉዳዩ ሌላ መልክ ይዛል ማለት ነው እንጂ within that structure ግን ያለፈ ነገር መፍትሄ ይሆናል። በነገራችን ላይ እኮ እዛ ብቻም አይደለም በህግም እንኳን እኮ በህግ በዓለማዊውም ህግ የፕሬሲደንስ የሚባል ነገር አለ። ምን ማለት ነው? ሁሉ ነገር መቼም ለሁሉ ጥፋት እርምት ወንጀለኛ መቅጫና ፍትሐ ብሔር ላይ የለም የኛን ሀገር እንደ ምሳሌ ወስድ። ስለዚህ አንዳንዱ ጉዳይ እዛ ላይ ከተጻፈው ውጪ ይሆንና ዳኞች ግን የህጉን መንፈስ ይወስዱና የዳኞች ጉባኤ ተሰብስቦ ውስብስብ የሆነ ኬዝ ሲኖር ውሳኔ ያሳልፋሉ። እንዳልኩሽ ከወንጀለኛ መቅጫ መጥቀስ ላይ ይችላሉ ይችላሉ ወይ ከፍትሐ ብሔር መጥቀስ ላይ ይችላሉ። ግን እነዛ የተጻፉበትን ወንጀለኛ መቅጫ ለምን አስፈለገ? ፍትሐ ብሔር ለምን አስፈለገ? ህገ መንግስት ለምን አስፈለገ? የህዝብን ኮሄዥን ከመጠበቅ አንፃር። ስለዚህ እሱን የሚያስጠብቅ ውሳኔ ይወስናሉ የሆነ ወጣ ያለ ጉዳይ ሲፈጸም ከዛ ውሳኔ ይመዘገባል። አሁን ለምሳሌ አገን የኛን ሀገር ምሳሌ ወስድ የሰበር ሰሚ ፍርድ ቤቶች ችሎት ውሳኔ የሚል በየጊዜው እየታተመ ይቀመጣል። ነገ ተመሳሳይ ችግር ቢፈጠር እና የሆነ ቦታ ቢሄድ አሁን ሌላ የዳኞች ጉባኤ አይሰበሰብም። የዛሬ 20 ዓመት እነዛ ዳኞች ተሰብስበው የወሰኑት ውሳኔ እንደ ህግ ያገለግልና ይሄኛው እንዳኝበታል። ሰዎች ነን፣ እጥረት አለን፣ ውሱንነት አለን። ስለዚህ በቤተ ክርስቲያንም አሁን የገባ ነው ሰው አልማርም ካለ ማንን ነው የሚጎዳው? ራሱን። ዛሬ ስላላወቅን ገባን እዚህ ውስጥ። ነገ ምን የሚሉት ነው? ተመሳሳይ ጥፋት መድገም። ጥፋት መቀየር እኮ ይሻላል፣ ሌላ ትምህርት ይገኝበታል ቢያንስ። ስለዚህ እንደ ቤተ ክርስቲያን ከሲስተም ውጭ ይሆናሉ ብዬ አስባለሁ። ሌላውን ደግሞ እንግዲህ ሌላ በሚዳኝበት መልኩ ይዳኛል። ከዛ ውጭ ያለው ለምክክሩ የእምነት ተቋማት ሚና በጣም ጉልህ እንደሆነ ምንም ጥርጥር የለውም። በተለይ በመግቢያችን ላይ እርስዎ እንዳሉት የአማኙ ቁጥር በጣም ከፍተኛ ከመሆኑ የተነሳ ብሔራዊ ምክክር በአካታችነት ማድረግ እፈልጋለሁ የምትል ሀገር አማኝ ህዝብ ከኖራት በዋናነት ልትጠቀም ከሚገባት መሳሪያዎች አንዱ ሀገሪቱ እነዚህን የእምነት ተቋማት ነው። ምክንያቱም እምነት ጽንፍ አልባ ስለሆነ ማለት ነው። አሁን ላይ ሰሞነኛው በኢትዮጵያ የሆነ ያለው ነገር ግን ምናልባትም ከእምነቱ ተከታዮችም እልፍ እያለ የመጣ ይመስለኛል ከሚሰጡ ድጋፎችና ከሚሰሙ ድምጾች የተነሳ። እንደዛ ከሆነ በእርግጥ እንዴት ጉዳዩን ገመገሙት? እንደ አንድ የሰላምና የግጭት አፈታት ባለሙያ እዛ ላይ እንደሰራ ሰው ዶክተር ገለታ እንዴት አዩት? እንግዲህ የምክክሩን ጉዳይ የእምነት ተቋማት ሚና ከሚለው መጀመሪያ ላይ ለመግለጽ እንደሞከርኩት የእምነት ተቋማት ሰው እጃቸው ላይ ያለ ሰው ብቻ አይደለም፣ በፈቃዱ የሚገዛላቸው ሰው እጃቸው ላይ ያለ ወይም የሚሰማቸው የሚገዛላቸው ጥሩ ቃል ላይሆን ይችላል፣ የሚሰማቸው ሰው እጃቸው ላይ ያለ። ሌላው ነገር ተአማኒነትም አላቸው። በነገርሽ ላይ የሰሞኑን እንኳን ብቻ ብታይ ያለፉት 2 ሳምንታት እያለፍንበት ያለው ይሄ ሁሉ ጥንቅጥ ባለበት ስቲል ተአማኒነታቸውን ኩዌስችን ያደረገ ሰው የለም። የእምነት መምህራንና አባቶች ይሄ ምን ማለት ነው? በጣም ዲፕ ሩትድ የሆነ በመተማመን ላይ የተመሰረተ ግንኙነት ሪሌሽንሺፕ አለ ማለት ነው። ስለዚህ በጣም ተስፋ አደርጋለሁ ያንን ይሄም ኮሚሽን ይጠቀማል ብዬ አምናለሁ። ስለነሱ ሆኜ መናገር ስለማልችል ግን በጣም አምናለሁ እንደዛ ይጠቀሙበታል ብዬ። ምክንያቱም ህዝቡ ያለበት ጋር መሄድ ካልቻሉ የት ሊሄዱ ነው? በእርግጥ ሃይማኖት ተቋም ብቻ አይደለም ህዝቡ ያለው። ሌላው ጉዳይ ሃይማኖት ተቋማት ሌላው ጥቅማቸው ምንድነው? ሰው ፈጣሪውን ይፈራልና ደግሞም ሲምቦሊክ ፕሬዘንስ አለ ማለት ምሳሌያዊ መገኘት። ለምሳሌ ቤተክርስቲያን ስንሄድ እኔም አንቺም በየቸርቻችን ስንሄድ እግዚአብሔር አለ ብለን ትንሽ ጥንቃቄና እዚህ እንደምናወራው አይነት ወሬ አናወራም። እርምጃችንም እዚህ የምንራመደው አይነት እንኳን አይሆንም። ትንሽ ሰብሰብ ብለን ነው ቢኮዝ ሲምቦሊካሊ እግዚአብሔር አለ ብለን ስለምናምን። ምንም እንኳን እግዚአብሔር አጽናፈ ዓለም ሁሉም ጋር እንዳለ ብናቅም አእምሯችን እኮ ያውቃል።
ስለዚህ ያን መጠቀም እውነተኛ የሆነ ውይይት፣ እውነተኛ የሆነ እርቅ፣ እውነተኛ የሆነ መተማመን ሊመጣ የሚችልበት አንዱ ቦታ ኢቭን ፊዚካል ፕሬዘንሱ አንዱ ቦታ ስለሆነ የማይተካ ሚና ነው የሚኖራቸው። ከዛ ባለፈ ግን ተቋማቱ የገቡበት ችግር እሱ የራሳቸው በቃ አንድ ችግር ነው። እኔ ይሄን አጋጣሚ ካገኘው ለሁሉም ሰው መናገር የምፈልገው እንደው እግረ መንገዴን ሰዎች ይሳሳታሉ። እግዚአብሔር ነው የማይሳሳተው። ሰው ይሳሳታል። የሃይማኖት አባቶች ይሳሳታሉ። የተማሩ ሰዎች ይሳሳታሉ። ባለስልጣኖች ይሳሳታሉ። ሰው ነው ይሳሳታል። የሚሰራ ሰው ይሳሳታል። ስለዚህ ያ ማለት የቤተ ክርስቲያንን ቅቡልነት ጥያቄ ውስጥ እንዲያስገቡ አይገባም። በቤተ ክርስቲያን ውስጥ የሚያገለግሉ ሰዎች ናቸው አሁን እዚህ ኢንትሪግ ውስጥ ያሉት። ይሄ በጣም ተለይቶ መታወቅ አለበት። ነገም እኮ ተመሳሳይ ሌላ ነገር ደግሞ ነገ አይምጣብን፣ ግን ብቻ ይመጣል ወደፊት። አይምጣ ስላልነው አይቀርም። ሌላ ቻሌንጅ ይገጥመናል። ነገም ሲመጣ እንደገና ጥያቄ ውስጥ ልንገባ ነው። የአውሮፓና በተለይ በአውሮፓ ውስጥ ያሉ አሁን የኢአማንያን ቁጥር በጣም እየበዛ ነው ያለውና ራሳቸው ኢአማኒ የሆኑ ወይም ኤቲስት የሆኑ ፈላስፎች የሚያቀርቡት ሙግት ሰዎች ሃይማኖትን ለመተው የሚጠቅሱት ምክንያት በቂ አይደለም። ቢኮዝ የሃይማኖት ሶርሱ አምላክ ከሆነ አንቺ የምትሰናከዩ አምላክ ላለመኖሩ ማሳየሽ ሰውንና ሁኔታን አይተሽ ከሆነ ራሱ ፋላሲ ያለው ማለት ልክ እንደዚሁ አሁን ከውይይቱ አንፃር ቤተክርስቲያን ስፔሲፊካሊ በዚህ ኬዝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቻሌንጅ ውስጥ እያለፈች ነውና ለዚህ አትመጥንም ማለት አይቻልም። ቻሌንጁ ራሱን የቻለው በቃ የራሷ የቤት ስራ ነው እየሰራችበት ያለችው ነው። ይሄ ህዝቡን ከመሄድ አላገደውም፣ ክርስቲያን ከመሆን አላገደውም፣ ፈጣሪውን ከመፍራት አላገደውም። በየትኛውም ጎራ ያለው ያ ከሆነ ድሮም እኮ የውይይቱ ሰዎች የሚመጡት ዶክትሪን ሊያወያዩ አይደለም፣ ማን ጳጳስ ይሁን ሊያወያዩ አይደለም። የሚመጡት እንዴት አይነት ሀገራዊ ሰላም እንዴት ይኑረን፣ ሀገራዊ ትብብር ሶሻል ኮሄዥን እንዴት ይኑረን የሚለውን ነው። ያን ለማድረግ ደግሞ ዛሬም ብቃት አለ። ምናልባት ጥያቄን ትንሽ ላስተካክልና ላቅርበው ዶክተር። የእምነት ተቋማት ሚና ያልኩት እንዳሉት መንፈሳዊ ጉዳዮች ላይ እንዲገባ ሳይሆን ህዝብ ባለቤት ካልሆነበት ምክክሩን ማሳካት ይቸግራል። እያንዳንዱ ሰው የኔ ጉዳይ ነው ለልጆቼ ሀገር ለማቆየት ከሚጠቅሙኝ ዋና ከሆኑ ብቸኛ አንለው ዋና ከሆነው ግን ሰላማዊ መንገድ አንዱ ይሄ ነው ብለው በንቃት መሳተፍ ይጠበቅባቸዋል ዜጎች ለማሳካት። ያንን ለማድረግ ደግሞ ምክክር ኮሚሽኑም ከሚጠቀምባቸው የማንቂያ መንገዶች አንዱ የእምነት ተቋማት ናቸው። አማኙ ማህበረሰብ ወደ የእምነት ተቋሙ ሲሄድ የሚያምኗቸው መንፈሳዊ አባቶች እዚህ ላይ ተሳተፉ አገር ሰላም እንድትሆን ብለው ሲነግሩ ያንን ያመጣና እዚህ ጋር ለውጤታማነቱ ሚና ይኖራቸዋል ነው። አሁን ግን ተቋማቱ የሚንገዳገዱ ከሆነና የህልውና ጥያቄ ውስጥ ከገቡ ራሳቸውን ከዛ አደጋ ለመታደግ ስራ በዝቶባቸው ይኖሩና በዚህ በኩል ምክክሩ ለማሳካት ማንቃት የነበረባቸውን ምእመን ሊያደርጉለት አይችሉም። ለምን? የህልውና ጥያቄ እዚህ ጋር ተፈጥሮባቸዋል። ስለዚህ በቀጥታም ይሁን በተዘዋዋሪ እነዛን ተቋማት ለማንገዳገድ የፈለገው አካል የተጠያቂነት ጉዳይ ሊመጣበት ይችላል ከሆነ ጊዜ በኋላ ባለመሳካቱ ወይም በመጓተቱ ምክክሩ ከተሳካም እሰየው ነው። ከዚህ አንፃር ነበር ጥያቄን ማስቀመጥ የፈለኩት። ከዛም አንፃር ቢሆን እውነት ነው የቅደም ተከተልሹ ይነሳል። ምክንያቱም መጀመሪያ በጣም ቤትሽ እየተቃጠለ ስለምትጋግሪው እንጀራ ወይም ስለሌላ ነገር አታስቢም። ከዛ አንፃር አሁን ለጊዜው አንገብጋቢ ችግር ገጥሞናል። ባይዘ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ብቻ ችግር አይደለም፣ የኢትዮጵያ ችግር ነው። ኦልሬዲ የኢትዮጵያ ችግር ሆኗል። በጣም ይቆያል የሚል እምነት የለኝም። በነገርሽ ላይ የችግሩ ከባድነት በራሱ አይፈቅድለትም እንዲቆይ። ሁለተኛ እንደ ማንኛውም ችግር በፕሮሰስ የሚፈቱት ማለት ግጭት ሲፈታ እንዲሁ በጣም በፍጥነት እንትን ልበል። አሁን ግጭት ስለሆነ የገጠመው ዋነኛ ምክንያቶችን እንፈልጋለን፣ ኮር ኮዝስ የሚባሉትን። ከዛ በኋላ ደግሞ ለሱ መጋቢ ምክንያቶችን እንደ ጅረት ያሉትን እንፈልግና መጀመሪያ የትኛውን እንምታው፣ የትኛውን አድሬስ እናርግ ይባላል። ስለዚህ ዋነኛው አድሬስ ከተደረገ በኋላ የቀሩት ጊዜ የሚሰጡ ይሆናሉ። ጊዜ የማይሰጠው ነው የትኛው
እኔ ጊዜ የማይሰጠው በጣም ረጅም ጊዜ ይፈጃል ብዬ አላስብም። ከዛ ባለፈ ቤተክርስቲያኒቱን ብትሆን የስ ፕራዮሪቲዋ ይሆናል፣ ግን ሌላ ስራ ታቆማለች ማለት አይደለም። እንዴ ዛሬም እኮ ቅዳሴ አልቆመም፣ ዛሬም መልእክተ ወንጌል አልቆመም። እንዳልኩሽ እኔ የኦርቶዶክስ አማኝ ባልሆንም በቤተክርስቲያን በኩል አልፋለሁ። እንዳጋጣሚ እንደውም ቤቴ በሁለት አብያተ ክርስቲያናት መሃል ነውና ከሁለቱም ጋር ይሰማኛል። እና ይሄ አንገብጋቢው እንትን ከተባለ በኋላ የቀረው በፕሮሰስ ነው። ግጭት ሲፈታ በፕሮሰስ ሰው አይደል የተጋጨው፣ አእምሮ ነው መስተካከል ያለበት። ያን አእምሮ ለማስተካከል ደግሞ ሂደት ይፈልጋል። ያ ሂደት እስኪያልቅ ድረስ እጅ ተጣጥፎ ሌላ ስራ ቀርቶ አይደለም ቁጭ የምንለው። ያን የሚሰሩ የተመደቡ አካላት ይኖራሉ። ግን የቀረው ካህንና መምህር በየቦታው ሄዶ የቀደመ ስራውን ነው የሚሰራው ዛሬም እየሰራ እንዳለው። ስለዚህ በዛ መልኩ ነው እኔ የማየው። ለጊዜው ግን የኢትዮጵያ ኦርቶዶክስ ተዋሕዶ ብቻ ሳይሆን የሁላችንም አንገብጋቢ ሆኗል እና ግን እንዳልኩት ይፈታል ብዬ አምናለሁ። ክቡራትና ክቡራን እንምከር ነው እየተከታተላችሁ ያላችሁት። ቆይታችሁን ከኛ ጋር ስለምታደርጉ እጅግ አድርገን እናመሰግናችኋለን። የሰላም ግንባታና የግጭት አፈታት ባለሙያ የሆኑት ዶክተር ገለታ ሲሜሶ ጋር ነው ቆይታችንን እያደረግን ያለነው። የእምነት ተቋማቶች ኢትዮጵያን ሰላማዊና የተረጋጋች ለማድረግ ሚናቸው ምን ድረስ ነው? በተለይም ደግሞ በሂደት ላይ ያለው አካታች የተባለውን የብሔራዊ ምክክር አስመልክቶ ለማሳካት ምን ማድረግ አለባቸው? ከወቅታዊ ሁኔታም አንጻር እየተመለከተ ነው እንገኛለን። ከኛ ጋር ስላላችሁ እናመሰግናችኋለን። እንግዲህ ተቋማት የእርስ በርስ እንግዲህ መንፈሳዊ በሚለው የትኛውም እምነት ተቋም ወይም ድርጅት ውስጥ ቢካተቱም አማኝ በመሆን ረገድ አንድ ሆነው አጋርነትን ማሳየት በሌላ በኩል ያለውን ችግር ቶሎ ለማክሰምም ይረዳል ብዬ አምናለሁ። ከተሳሳትኩ ያርሙኛል እንደ ባለሙያ። በተለይ ህፃን ልጅ አንድ ልጅ ሲያጠፋ እርስዎ የሚቆጡ ከሆነ እናት የማትቆጣ ከሆነ ጥፋቱ ከጠፋ በኋላ ሸሽቶ የሚሄደው ወደ እናት ነው። የማትቆጣ ከሆነ እናትም አባትም በዛ ጥፋት ላይ ግን ተመሳሳይ ነገር ውጤት እንዳለ ወይም ተመሳሳይ ተግሳጽ እንደሚከተለው የሚያውቅ ልጅ ግን ቀድሞም የማጥፋት እድሉ በጣም አነስተኛ ነው። ቢያጠፋውም እንኳን ህፃን ስለሆነ ቢያጠፋው እንኳን ደግሞ ለማጥፋት እድሉ አነስተኛ ነው። ይህ ምንድነው? በአንድ የሚቆም ወጥ የሆነ መደጋገፍ ሲኖርና ሳይኖር እንደማለት ነውና ችግሩ ከመጣ በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እኛ እንደ ዝግጅት ክፍል በጣም ስንከታተል ነበረ። በየትኛውም ሁኔታ ውስጥ ወዴት ሊያመራ እንደሚችል አስቀድሞ መገመትም ይገባል አይደል? አንዳንድ ጊዜ እንዳለንበት ደረጃና ወደዛ ደረጃ ከማምራቱ በፊት ተቋማት የእምነት ተቋማትም ይሁኑ የእምነት ተቋማት ይሄ ጉባኤው የኢትዮጵያ የሃይማኖት ተቋማት ጉባኤ ቶሎ ይሰጣሉ ብለን በጠበቅነው ልክ መግለጫዎችን ወይም የአጋርነትም ይሁን የእርምትም ይሁን እየወጡ አልነበረም። የሆነ ሰዓት ላይ ምናልባት የቤተ ክርስቲያኒቷ እንትን እየተጋጋመ ሲመጣ በሚመስል መልኩ ከዛ በኋላ ደግሞ አስተያየቶች መምጣት ጀመሩ። እንደ ግጭት አፈታትና በተለይም የተቆሰቆሱ ነገሮች ሳይፋፋሙ ከማብረድ አንጻር እንዲህ አይነት አጋርነቶች የሚወጡበት ጊዜ ልዩነት ያመጣል ወይስ ብዙ ልዩነት የሚያስከትል ነገር አይደለም? እንግዲህ አሁን ወደ ሙያዊው እንትን እመጣለሁ። ግን የሚመስለኝ ጉዳዩ በጣም ሲሪየስ ነው። እውነት ለመናገር ወዴት እንደሚሄድም ለመገመት አስቸጋሪ ነበር። ቢኮዝ እንግዲህ ልሳሳት እችላለሁ፣ ግን እስከማውቀው ድረስ ቤተክርስቲያኒቱ እንዲህ አይነት ተግዳሮት ሲገጥማት የመጀመሪያዋ ይመስለኛል በታሪኳ። እሱ በራሱ ራሱን የቻለ እንደ ይሄ የቦምብ ሼል ይሉታል አስደንጋጭ ድው ብሎ ይፈነዳ ነውና ማን ምን እንደሚል ለመወሰንም ከባድ ይመስለኛል። አንዱ ለምሳሌ ቤተክርስቲያን ትፈታዋለች ወይ በራሷ? እኔ ለምሳሌ በግሌ ከማንም ሳልማከር የመሰለኝ ልንገርሽ፣ እንደማንም ሰው ሰማው፣ ያው በድንጋጤ ነው ጀምረው። እንደ አጋጣሚ ሆኖ ደግሞ እኔ የሰላም ግንባታ ብቻ ሳይሆን ቴዎሎጂያንም ነው፣ ቴዎሎጂ ማለት ይቻላልና ምን ማለት እንደሆነ ትርጉሙ ይገባኛል ይሄ እርምጃ እና አስደንግጦኛል። ግን የመጀመሪያዋ እንትኔ ምናልባት ቤተክርስቲያን ሃንድል ልታደርገው ትችላለች ብዬ አስቤያለሁ። በእርግጥ እንግዲህ ያንን ማኔጅ ማድረግ እንድትችል በየአቅጣጫው ያሉ አካላት ፈቃደኝነትን ይጠይቃል።
ከዛ ግን በጊዜው ማኔጅ ካልተደረገ ወዴት ነው ሊሄድ የሚችለው የሚል ደግሞ ተመሳሳይ ነገር አለና አየሽ ይሄ የሃይማኖት ተቋማት ጉባኤም ይሁን ሌሎች አካላት በጣም ሴንሲቲቭ የሆነ ጉዳይ ስለሆነ እስከምን መቼና እንዴት አድርገን ነው የምንገባው የሚለው በጣም ጥንቃቄ የሚፈልግ ይመስለኛል እና እኔ ቁጭ ብለው በጣም ስተት ላለመስራት ያው እንደምታውቂው ደግሞ አትዛት ሌቭል ሲሆን በጣም ኬርፉል የሆነ ዴሊበሬሽን ይፈልጋልና ከዛ አንፃር ይመስለኛል እንዳልኩ ማንንም ስላልጠየቁ ምክንያቱን አላውቅም ለምን እንደሆነ ግን ይመስለኛልና የትንሽ የዘገዩት ከዛ ሲያልፍ ግን በእንደዚህ አይነት ነገር በአጠቃላይ ግጭት ቶሎ ኢንተርቪን መደረጉ በግጭት የተሳተፉ ሰዎች ባለመግባባት ውስጥ የተሳተፉ ሰዎች ፈቃደኞች ከሆኑ ድረስ ለሱነር ዘቤተ ቶሎ ኢንተርቪን መደረጉ ነገር ከመባባስ ያቆመዋል። በግጭት አፈታት የምንለው ወይም በሰላም ጥናት ግጭት የሚጀምረው ካለ መግባባት ነው። ኦፕን ሆኖ የሚጀምረው መጀመሪያ ያምሮ ምናምን የሚለው ውስጥ አልገባም። አለመግባባት በጊዜ ቁጭ ብሎ በመነጋገር ከተፈታ የትም ግጭት አይሄድም። መማሪያ ስቴፒንግ ስቶን ይሆን ደረጃ መወጣጫ ደረጃ ይሆንና እዛው ጋር ይቀራል። አለመግባባት ደረጃ ላይ ያለ ካልተፈታ ግን ከዛ ወደ ቃላት ጠብ፣ የአክሽን ጠብ፣ የምናምን ይሄ ማኒፌስት ኮንፍሊክት ይሉታል የተገለጠ ይሆነ ይሄዳል። እሱም ጋር ገና ቃልም ላይ ያለ ገና ከዘጋሹ ደግሞ ወደ አክሽን አይሄድም። እንደዛ ያለ ነው። አሁን ያልሽው ቶሎ ኢንተርፌር ቢደረግ ቶሎ የመቆም እድል አለው። ይሄኛው ግን ኦልሬዲ ከተገለጠ በኋላ ነው ሁሉም ሰው ያየው። ቤተክርስቲያን እሱ አስተምህሮ ትክክል አይደለም የተባለ ነገር ቤተክርስቲያን የምታወግዘው ነገር በተግባር ከታየ በኋላ ነው ሁሉም ሰው ጆሮ እኩል ነው አየሽ የገባው። ያ ሲሆን እንዴት ነው የሚደረገው የሚለው እንግዲህ አንዱ ለሁላችንም አዲስ ነው ጉዳዩ። እንዴት ትንሽ ከድንጋጤው መለስ ሲል ነው ሰው ቁጭ ብሎ አስቦ ወደ ተግባር መሄድ የሚችለው። ቤተክርስቲያኒቱ ግን የራሷ ጉዳይ ስለሆነ የመጀመሪያ ውሳኔዋን እና የጸሎት ጥሪዋን ወዲያው ማሳለፍ ይችላልች ቢኮዝ እጇ ላይ ያለ ጉዳይ ስለሆነ ማለት ነውና እኔ በዛ መልኩ ነው የምረዳው። ግን በአጠቃላይ እንደ አካሄድ ግጭት ሳይባባስ አማርኛ ጥሩ እንትናለን ሳይቃጠል በቅጠል የሚባለው ወደ ትክክለኛ ነች። በእምነት ጉዳይ መንግስት ጣልቃ አይገባም ማለት ምን ማለት ነው ዶክተር? ጭራሽ ሁሉን ነገር ለነሱ ይተዋል ነው ወይስ በሚጋበዘው ልክ ይገባል ነው ወይስ ባይጋበዝም ይሄ የኔ ኃላፊነት ነው ብሎ የሚሄድበት አለ ማለት ነው? ምን ማለት ነው? እንግዲህ ይሄ የሴኩላር ስቴት ዶክትሪን ወይም ህግ መንግስት በሃይማኖት ሃይማኖት በመንግስት ጉዳይ አይገባም የሚለው ማለት ነው። መንግስት በቤተክርስቲያን ወይም በእምነት ተቋማት በአጠቃላይ በእምነት አካላት አስተምህሮ በውስጥ መዋቅራዊ ጉዳዮቻቸው በውስጥ አሰራራቸው በመሰለው አይገባም ሲባል ለምሳሌ መንግስታዊ የሆኑ አቋሞችንና ፖለቲካዊ የሆኑ ነገሮችን በዛ በኩል ለማስተላለፍ አይሰራም። በአንጻሩ ግን እዛ የሚሄዱ ሰዎች ደግሞ ዜጎች ናቸው። ሌላው የመንግስት ኃላፊነት የዜጎችን ደህንነትና የተጠበቀ እንትን ማስጠበቅ ነው። ስለዚህ የዜጎችን ደህንነት የዜጎችን ሉዓላዊነት የመሳሰሉ ነገሮችን ደግሞ ጥያቄ ውስጥ የሚከት ነገር ሲኖር ቢኮዝ ጉዳዩ ሃይማኖታዊ አይደለም አይሽ በዛን ጊዜ መንግስት የግድ ይገባል። ቢኮዝ የዜጎችን ሰላምና ደህንነት የማስጠበቅ ኃላፊነት የመንግስት ኤክስክሉሲቭሊ መንግስት ስለሆነ ማለት ነው። ከዛ ባለፈ ግን ሃይማኖቶችም ደግሞ እንደዚሁ በመንግስታዊ መዋቅርና እንደ ሃይማኖትና እንደ ሃይማኖት ተቋም ሆነው እንደ ግለሰብ ሃይማኖተኛ ሰው ሊሆን ይችላል። ግን እንደ ሃይማኖትና እንደ ተቋም ሆኖ በመንግስት አሰራር ፖለቲካ መዋቅራዊ ጉዳዮች ውስጥ ኢንተርቪን ያደርጉ መንግስት ብቻ ሳይሆን ኢንተርቪን የማያደርገው እነሱ የማያደርጉ የሚል ነው እንደዚህ እና ሃይማኖት የመንግስትን ስራ እንዲሰራ ጓሄድ ማለትም ያለ ማለትም መብት አይኖረው። መንግስትም ልክ እንደዚሁ ቢኮዝ ሁለቱ በተለያየ መጽሐፍ የሚዳኙ ስለሆነ ማለት ነው። እንግዲህ እያጠቃለልኩ ነው ቆይታዬን። የእምነት ሰዎች በአንዳንድ ሀገራት ላይ በጣም የተሳካ የሚባል
ምክክር ባደረጉ ለምሳሌ እንደ ደቡብ አፍሪካና ዴዝሞንድ ቱቱ የእምነት ሰዎች በደንብ የላቀ ሚና ነበራቸው። ለአገር ደግሞ ሰላም ለማምጣት በተፈጥሮ አይጥና ድመት ናቸው የሚባሉ የቱኒዚያ ማንሳት ይቻላል። የሰራተኛ ስብስብና ማህበርና ያሰሪው ማህበር ጭምር ተቀናጅተው ነበር ያንን ነገር ከዳር ለማድረስ ጥረት ሲያደርጉ የነበረው። ከዛ አንፃር በኢትዮጵያ የየትኛውም እምነት መሪ ተቀናጅቶና ተጣጥሞ ምን ማዋጣት ይችላል? በተለይ የነቃ ተሳትፎ ለማድረግ እንግዲህ እንዳልኩት ከፍ ያለ ድርሻም የነበራቸው ሀገራት ስለነበሩ እንደ አማኝ ሀገር ስናየው በተለይ ማለት ነው። ያ እውነት ነው። የሃይማኖት መሪዎች እጃቸው ላይ ያለውን ስልጣን እንደሚገባ መረዳታቸውን እርግጠኛ አይደለሁ። ይሄን ተሳስቼ ከሆነ ይቅርታቸውን ጠይቃለሁ። ግን ከማየው ነገር አሁን ልክ እንዳነሳሽው እንደ ደቡብ አፍሪካ ያለ ፍራክቸርድ የሆነ አገር በጥቂት የሃይማኖት መሪዎች ጉልበት ባይዘይ እነሱ ቂምና መገዳደል እንዳይመጣ መሀል ነው በቃ መተው የተሰነቀሩት። ስሙም እንደምታስታውሹ ትሩት ኤንድ ሪኮንሲሊዬሽን ኮሚሽን ነው የሚባለው። እውነት ይውጣ፣ ግን እውነቱ ስለወጣ መገዳደያ እንዳይሆን በቃ ይቅር ይባባል፣ ሪኮንሳይል ይደረግ። ስም ሪኮንሲሊዬሽን ወይም እርቅ ከይቅርታ ውጭ አይሆንም። ይቅርታን ደግሞ ማድረግና ማስደረግ ማስተማር የሚችሉት የሃይማኖት ተቋማት ብቻ ናቸው። መንግስት አይችልም። መንግስት ህግ ነው ያለው። ይመክራል፣ አስተያየት ይሰጣል። እምቢ ካልሽ በህግ ይዳኝሻል። ህግ ደግሞ አጥፊውን ይቀጣል፣ ተበዳይን ይክሳል እንጂ ለሁለቱም እንትን አይልም። ይቅርታ ግን ከሱ ያልፋል። ሁለቱንም በፈቃደኝነት ላይ በተመሰረተ መተው ሁለቱንም እኩል ግራውንድ ላይ ያመጣልና በጣም ትልቅ ሮል ተጫውተዋል። በነገሮች ላይ ዴዝሞንድ ቱቱ ለደቡብ አፍሪካ ብቻ ሳይሆን ኬንያ ላይ ተመሳሳይ 2007 ላይ ተቋቋመ። ኬንያ 2007 ምርጫውን ተከትሎ በጣም አስቸጋሪ ቅርቃር ውስጥ ገብታ ነበርና እንደውም የሚያወያያቸው ጠፍቶ ኬንያን እርስ በርስ አልተማመን ብለው ለ4 ወራት ኮሚቴውን የመሩት ኮፊ አናን ነበሩ እና ዴዝሞንድ ቱቱ የዛ አባል ነበሩ። ያው በእድሜም በጤና ምክንያት በጣም እንደሚፈለገው አክቲቭ ባይሆኑ ከራሳቸው አልፈው ለዓለም ተርፈዋል ልልሽ ነው። ወደኛ ሀገር ስንመጣ እንችላለን። ያው መርሳት የሌለብን ፖለቲካው ምኑም አለመተማመን ፈጥሯል እዚህ ሀገር። እሱ ብቻ አይደለም፣ አንዱ ሃይማኖት ሌላውን ሃይማኖት እንደ ጠላት የማየት አባዜም አለብን። ልንማረው አንዱ ሁላችን ልንማረው የሚገባ ነገር ሰውን በሰውነቱ ተቀብለን በሃይማኖት ተለያይተን መኖር እንደምንችል ማወቅ አለብን። የኔ ሃይማኖት አንቺ የኤክስ ሃይማኖት አባል ስለሆንሽ እኔ የዜድ ሃይማኖት አባል ስለሆንኩ እኔና አንቺ መሀል የማይንወጣው ግንብ ይሄ በጣም የቆየ ያፈጀ ሊወድቅ የሚገባው አመለካከት ነው። በቃ ዓለም ከሱ አልፏል። የጋራ ሰውነታችን ብቻ የሚያገናኘን በጣም ብዙ ነገሮች አሉ። ሁለተኛ የሃይማኖት እሴቶቻችን እኮ ዘሴም ናቸው። ምናምነውና የምንከተለው የተለያየ ሊሆን ይችላል እንጂ ሁለታችን ውስጥ እንደው መተማመን የሚፈጥረው ኦኬ ለካ ሰላም የምትፈራው አላት፣ ስለዚህ አትጎዳኝም፣ አንቺም ገለታ የሚፈራው ነገር አለው፣ የኔም ባይሆንም የሆነ ፈሪሃ እግዚአብሔር አለው። እሱን መልመድ አለብን ኢትዮጵያ። እሱ ከመሃላችን ጠፍቶ ሁላችን በየአጥራችን የመሰባሰብ አባዜ ይዘናልና ይሄ ጉዳይ ወደንም ጠላንም ልንጋፈጠው የሚገባ ነጮቹ ኤሌፋንት ኢን ዘ ሩም የሚሉት ትልቁ ችግራችን የኔ ብቻ የምንላቸው ልኮች በተለይ በሃይማኖት ሲሆን አደገኛ ነው። አሁን በዚህ ጊዜ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊደርሱላትና አንተምተው ምናምን ሊሉ የሚገባ የሌሎች ሃይማኖት ሰዎች ነበሩ። ለምን አልሆነም የሚለውን ጥያቄ መጠየቅ ያስፈልገናል። እኛ ባንጠይቅም ታሪክ ይጠይቀዋል። ለምንድን ነው ያልሆነው? ለምን ያ ኮንፊደንስ ጠፋ ከመሃል? ይሄ እኮ ሄደን ቸርች እናስተምር አይደለም የተባለው፣ ዶክትሪን እንቀይርላቸው አይደለም። ይሄን ጉዳይ እኛ እያለን ወንድሞቻችን መካከል ምንድን ነው የተፈጠረው ነገር? መቀጣት ያለበትም ሰው ካለ በህጉ መሰረት እንዴት ይቀጣ? ይቅርታ የሚደረግ ከሆነ እንዴት ይቅርታ ይደረግ? ይቅርታውን መግለጫ ምን መፍትሄዎች ይወሰዱ መባል ለምን ጎደለ ሲባል ሃይማኖቱ ሳይሆን የጠፋው መተማመን ጠፋ ማለታችን። ዛሬ ላይ እሱን ተምረናል። ነገ እንዳይደገም ግን መስራት አለብን እዚህ ላይ። ነገም ግን ተመሳሳይ በሆነና ከማንም በላይ ሃይማኖትና ሃይማኖት መሪ ላይ አያምርም ይሄ ነገር። ቢኮዝ የሃይማኖት መሪዎች ፖለቲከኞች አይደሉም። ለእምነታቸውና ለመጽሐፋቸው የቆሙ ሰዎች ናቸው። የዛሬ ድክመታችን የዛሬ ጥፋታችን ነገ እንዳይደገም
ንስሐ የሚያስፈልገው ከሆነ ንስሐ ተደርጎ ራስንም መልሶ መዋቅርንም ማየት የሚያስፈልግ ከሆነ መዋቅርንም አይቶ ሁለተኛ ግን ተመሳሳይ ቅርቃር ውስጥ እንዳንገባ መሆን አለበት። ኢትዮጵያን የሃይማኖት ግጭት ያሰጋታል ዶክተር። አንዳንዶች ይህንን ነገር በጣም በፍርሃት ያነሱታል። በየእምነት ተቋሙ ያሉ ትንቢት ተናጋሪ ነቢያት በየእምነቱ ያሉ አቀባዮች ናቸው ለዚህ በኢትዮጵያ ሊቀሰቀስ ለሚችለው ሃይማኖታዊ ግጭት ትርክት አቀባዮቹ ፊት አውራሪዎቹ እነሱ ናቸውና ያሰጋታል የሚሉ አሉ። ሌሎች ደግሞ በፍጹም ጊዜያዊ ትርምስና ግርግር ነው እንጂ እዛ ደረጃ አንደርስም ይላሉ። እርስዎ በተለይ ከመንፈሳዊ ማንነቱም እልፍ ብለው እንደ አንድ ግጭትና ሰላም ላይ እንደሰራ ሰው ሁኔታውን ዳር ቆመው ሲገመግሙት ያሰጋናል? የሃይማኖት ግጭት ለማለት አልደፍርም። ግን አት ሴም ታይም በጣም ሰላምም ነው ብዬ የውሸት እንትን መናገር አልፈልግም። ዋነኞቹ ሰዎች ምን እንደሆነ የሚለዩ ይመስለኛል። በመሰረቱ እውነተኛ ሃይማኖት ከሆነ ሁሉም ነገር እኮ በአደባባይ አይናገርም በሃይማኖት። ለዚህ እኮ ነው የትም የሌለ የትም አታገኘው ንስሐ የሚባል ነገር ያለው ከሪሊጂየስ ፋዘርሽ ጋር ብቻ እና ቢታረድ አውጥቶ የማይሰጠው። በመሰረቱ ሃይማኖት እሱ ነው። የሃይማኖት ቢዩቲው አንዱ እሱ ነው። ብዙ አለው፣ አንዱ እሱ ነው። አሁን የጠፋው ሰዎች ታየኝ ያሉት እውነትም ይሁን እውነትም አይሆን እያወጡ የሚናገሩት ነገር ትንሽ ፈቀቅ ብሎ ማሰብ የሚያስፈልግ ይመስለኛል። ቢኮዝ የሚያሳይ ከሆነ ፈጣሪ ነው አይደል? እግዚአብሔር ነው የሚያሳየው። እግዚአብሔር ሲያሳይ መጽሐፍ ቅዱስ እንደሚያስተምር ለመመለስ ነው ዋነኛ ዓላማው። ማንንም ሰው መመለሱ ቀርቶ የሚያጠፋፋ ከሆነ ከእግዚአብሔር ነው ወይ ብሎ ማሰብም አስፈላጊ ይመስለኛል። ሁለተኛ ሌሎችም አካላት በእነሱ አሉታዊ የተነገረባቸውም ማን ከማን ነው የሚለውን የሚለዩ ይመስለኛል። ሁሉም መቼም አንድ ላይ በጅምላ ዝም ብሎ ይሮጣል ብዬ አላስብም። ግን እዚህም እዛ ያሉት እንኮሳዎች ሊኖሩ ይችላሉ። ቀደም ብዬ እንዳልኩት ግን እነዚህ ነገሮች በጊዜ ተምረንባቸው ማስተካከል ካልቻለን የማያድግ ምን አለ ብለሽ ነው ሰላም። ዶክተር እንግዲህ በእኔ በኩል ጥያቄዎችን ጨርሻለሁ። እንግዲህ ምክክሩን ለማሳካት በአገራት ላይ ያልተሳካሙ ስንል ምክክር ያላሳኩ ሀገራት ጥፋት ነው ማለት አይደለም። ቅድም እንዳለው ሳይሳካ ሲቀር ለሁለተኛው ለምናደርገው ምክክር ልምድ ሆኖ ነው የሚያልፈው ከሆነም ማለት ነውና ላለመሳካቱ የአጀንዳ ሸክም ምክንያት ሆኖ የተቀመጠባቸው ሀገራት አሉ። በጣም ብዙ ጉዳዮች እኛ ሀገር ደግሞ በላይ ነው እየመጣ ያለው በላይና እሱንም ጨምረው እንደው እኔ ማንሳት ኖሮብኝ በእኔ ስንፍናና ድክመት መጠየቅ ኖሮበት ለእርሶ እዚህ ድረስ መጥተው መናገር ያለብኝ ጉዳይ አለ። በተለይ ምክክሩን ለማሳካት ሰላም ለማምጣት ግጭት ለማምረድ በሚሉት ላይ ካለ በእርሶ አስተያየት እናጠቃለን። እንግዲህ ምክክሩ ገና ወደ ስራ እየገባ ስለሆነ ቀድሞ ስለሱ በጣም በትንቢት መልኩ መናገር ከባድ ይሆናል። ግን መጨረሻ ላይ አሁን አንዱ ያነሳሽው የአጀንዳ መከመር የታወቀ አንዱ ችግር ነው። ሁሌም የሚባለው በጣም የተወሰኑ አንኳር የሆኑ ዋነኛ አጀንዳዎች መጀመሪያ እንደነገርኩሽ እንኳን በሀገራዊ ምክክር በኖርማል ግጭትም እንደሱ ነው የሚደረገው። ዋነኛ ጥቂት አጀንዳዎች ወስዶ በቃ እነሱ ከተመቱ ሌላው ምክንያት ያጣል፣ መሸሸጊያ ያጣል። ስለዚህ እሱን ማድረግ እንዲችል እንግዲህ ጊዜ ይፈጃል። እነዚህ ሰዎች በጣም ከባድ የሆነ ሀገራዊ ኃላፊነት ነው የተጣለባቸው። እነሱም ያው ኤቭሪቲንግ ስራቸውን እንጀራቸውን ምናቸውን ጥለው ከገቡ አይቀር ዋና ታማኝነታቸው ለሀገርና ለዚህ ጉዳይ አድርገው ከሰሩ ከማንም በላይ በቃ ለኔ ወገን ነው፣ ለኔ ለምወደው ነው፣ ለፓርቲ ውስጥ እንኳን ያለው አይመስለኝም፣ ለፓርቲ ነው፣ ለእንትኔ ነው ከማለት በቃ ለኢትዮጵያ ለሀገሬ ለሕዝቤ ነው ብለው ከሰሩ ይስተካከላል ይሆናል ብዬ አስባለሁ። ተስፋ ማድረገው እሱን ነው። አንዱ የቆዩበት ምክንያት የአጀንዳ ሴታፕ ሲያደርጉ ሊሆን ይችላል ብዬ ገምታለሁ። አላቅም፣ የኔ ግምት ነው እሱ። ግን እግረ መንገዴን በእንደዚህ አይነት ፈታኝ ጊዜያት በጣም አደራ ማለት የምፈልገው ሰው ከምንም በላይ ስሜታዊ ከመሆን እንዲቆጠብ ነው። በስሜት የተገነባ አገር አለም የተገነባ ቤት የለም። አንድ ቤት አይቆምም። ፈታኝ ነው። አዎ። ያበሳጫል። አዎ። ያቃጥላል፣ ያሳዝናል። አዎ። ለሁሉም መልስ ያው ነው። ግን በስሜት ይስተካከላል? ነው አይስተካከልም። በስሜት አይስተካከልም በጭራሽ።
ስለዚህ ትንሽ ሀዘናችንን፣ ብስጭታችንን፣ ለቅሷችንን ያዛርገን ቁጭ ብለን እንዴት ነው ለሀገራችን የሚጠቅማል፣ ለቤተ ክርስቲያንስ የሚጠቅመው እንዴት ነው የበለጠ ለእሳቱ እንጨት ቆስቋሽ እንዳንሆን። ሁለተኛ በእንደዚህ አይነት ቀናት ካዡዋሊቲስ መቀነስ፣ የማይገባቸውን አካላት ስቦ የግጭቱ አካል ከማድረግም መቀነስ። የሆነ ሰው አንድ ነገር ስለተናገረ እሱን አይነት ሰዎች በሙሉ ቅድም እንዳልኩ ለምሳሌ የአንድ ሃይማኖት አካላት በሙሉ የዛ አካል እንደሆኑ አድርጎ ማሰብ እሱም ይሆናል። ሰው በጣም ስሜታዊ ሲሆን እንዲህ አይነት ነገሮች አሉ። ስለዚህ ከምንም በላይ ስሜታዊ ከመሆን አስበን ባለአእምሮ መሆን ቢቻለን ደግሞ መንፈሳዊ መሆን ከተቻለን እሱን ነው የምለው። በጣም አድርጌ ነው አመሰግነው ዶክተር ገለታ ሲሜሶ። እንዴት ሆነው እንደመጡ እኔና እርስዎ እናውቃለን። ይገባል ሀሳቡ መነሳቱ ብለው ስለመጡልን እጅግ አድርገን ነው የምናከብረው የምናመሰግነው። አመሰግናለሁ። ይሄ እድል ከተሰጠኝ የሚጠቅም ከሆነ ተመስገን። እናመሰግናለን። ክቡራትና ክቡራን ቆይታችን የተከታተላችሁትን ይመስል ነበረ። ጥሩ ጊዜን ከኛ ጋር እንዳሳለፋችሁ ተስፋ እናደርጋለን። የምትነጋገርና የምትደማመጥ ኢትዮጵያ እንድትኖረን መመካከራችን የግድ ይላል። በዚህ ሂደት ውስጥ ግን በየአፍታው ጭር ሲል የማንወድ እስክንመስል ድረስ ግጭትና ችግሮችን እየተቀባበልን የምንቆይ ከሆነ ግን በእርግጥ ያዋጣል የተባለው የምክክር መንገድም ራሱ በሚገባው ጊዜና ሁኔታ ለመከናወኑ ብዙ ጥያቄዎችን ሊያስነሳ ይችላልና የምንሄድባቸውን መንገዶችም ሁሉም ሰው እንግዲህ ሰው ስል ሁሉም ዜጋ ጭምር ማለት ነው እንደ ተቋም ከታሰበ ከመንግስት አንስቶ ሁላችንም እዚህ ጋራ መመልከት ያለብን ነገር ይኖራል። የማይሳኩ ነገሮች ላይ ሁሉ በተለይ በዚህ ምክክር ላይ የእያንዳንዳችን ተጠያቂነት እንዳለበትም ማስተዋል የግድ ይሆናል። ጥሩ ጊዜን ከኛ ጋር እንዳሳለፋችሁ ተስፋ አድርጋለሁ። ልትነግሩን የምትፈልጉት ምንም አይነት አማራጭ ፍላጎት ከኖራችሁ በግንኙነት አማራጮቻችን ሁሉ ታገኙናላችሁ። ከመላው የስቱዲዮ ባለሙያዎች ጋር ሰላም ሰይፉ ነበርኩኝ። ዶክተር ገለታ ሲሜሶ የሰላም ግንባታና የግጭት አፈታት ባለሙያ ጥያቄዎችን ሁሉ በተከታተላችሁት መልኩ መልሰውልኛል። ለነበረን ጊዜ ደግሜ እያመሰገንኳቸው መልካም ምሽት።